አመለ ሸጋው ሙሐመድ መዲና ውስጥ በሚገኝ ገበያ በአንዱ ጥግ ቁጭ ብሎ የሚለምን አይነ ስውር አይሁድ ነበር። ይህ ሰው ዘወትር እየጮኸ ለአላፊ ለአግዳሚው በሚያስተላልፈው አንድ መልእክት ይታወቃል። ወንድሞቼ ሆይ ሙሐመድ ከተባለው ሰው ራቁ፣ እሱ ቀውስ ነው፣ ዋሾ ነው፣ ጠንቋይም ነው፣ ከቀረባችሁት በድግምቱ ያሳመናችኋል ይላል። ረሱሉላህ ሰለላሁ ዐለይሂ ወሰለም ስለዚህ በየቀኑ ስለሚረግማቸውና ስማቸውን ስለሚያጠለሸው ሰው ሰምተዋል፣ ግን አልተቆጡም። ከቆብም ሳይጥፉት ነበር የሚያልፉት። ይባስ ብለው ሁሌም ጠዋት ጠዋት ወዳለበት ስፍራ እየሄዱ አንዲት ቃል ሳይተነፍሱ በእጃቸው ይመግቡት ጀመር። መጋቢው ነቢ መሆናቸውን ሳያውቅ አፉ ውስጥ የሚገባውን ለስላሳ ምግብ በደስታ እያኘከ ይውጣል። ሲጠግብ ያመሰግናል። ይህ ሲሆን አንድም ጊዜ ማንነታቸውን አልገለጡለትም። ይህ ተግባራቸው አንድም ቀን ሳይቋረጥ ከዚህ ዓለም እስኪለዩ ድረስ ቀጠለ። ደጉ ነቢይ ጌታቸውን ተገናኙ። ቀናት አለፉ። ከሳቸው ሌላ ለዚህ ሰው ምግብ የሚያመጣለት አንድም ሰው አልነበረም። አንድ ቀን የነቢይ ባለሟል ሰይድ አቡበከር ረዲየላሁ ዐንሁ ወደ ልጃቸው ሰይደት አይሻ ረዲየላሁ ዐንሃ ጎራ ብለው ረሱሉላህ ያስለመዱትና እሳቸው ሊያስቀጥሉት የሚገባ ለየት ያለ ተግባር ካለ ጠየቋት። አይሻም መለሰች፣ አባቴ ሆይ በርግጥ አንተ ያልተከተልከው የነቢ ኮቴ የለም፣ አንዲት የቀረች ነገር ብቻ ልጠቁምህ አለች። ምን እንደሆነ ጠየቁ። የገበያውና የአይነ ስውሩን ነገር ነገረቻቸው። በማግስቱ ሰይድ አቡበከር ወደ ተነገራቸው ቦታ ምግብ ቋጥረው አቀኑ። በእጃቸው ዳጎስ ያለ ጉርሻ ያዙና አይነ ስውሩ ሰው ጠጋ ብለው ለመመገብ ሞከሩ። ይሄኔ ሆዴ ባሰው ሰውዬ በቁጣ ማነህ አንተ ብሎ ጮኸ። ሁሌ ጠዋት ጠዋት ላይ የምመግብህ ሰው ነኝ አሉ። አይደለም አትዋሽኝ ብሎ በድጋሚ አንባረቀ። ሰይድ አቡበከር ደነገጡ። እንዴት እንደዚህ አልክ ብለው ጠየቁት። ሰውየው መለሰ፣ ያኛው ሰው አይከብድም፣ እጁን መያዝና የሚመግበኝን መቀበል ለኔ ቀላል ነው። ደግሞ ምግቡን ወደ አፌ ከማስገባቱ በፊት ጥሩ አድርጎ ያዘጋጅልኝ ነበር። ሰይድ አቡበከር እንባቸውን መያዝ አልቻሉም፣ ለቀቁት። አሁን ማንነታቸውን ለሰውየው ማሳወቅ አለባቸው። አልተሳሳተም። እኔ እስከ ዛሬ እየመጣ ሲመግብ የነበረው ሰው አይደለሁም፣ ባልደረባው ነኝ አሉ። እሱ አሁን እዚህ ምድር ላይ የለም። ያ ሰው የአላህ መልእክተኛ ሙሐመድ ሰለላሁ ዐለይሂ ወሰለም ነበር አሉ። ሙሐመድ? አይነ ስውሩ ሰው በድንጋጤ ተውጦ ጠየቀ። ፋታ ሳይወስድ አስከተለ። እኮ እያልከኝ ያለኸው ያ አንድም ቀን ሳያቋርጥ በየቀኑ እየመጣ በእጁ ሲመግበኝ የነበረው ሰው ሙሐመድ ነው? አሁን ሙሐመድ ነበር አሉ ሰይድ አቡበከር። ሰውየው ያልጠበቀውን እውነታ እንደሰማ እየየውን አቀለጠው። ይህን ሁሉ ጊዜ ስረግመው ሳንቋሽሸው ነበር። እሱ ግን አንድም ጊዜ እንኳን አልወቀሰኝም። ጭራሽ በየቀኑ እየመጣ ይመግበኝ ነበር። እንዴት ያለ ቅድስና ነው! ዋ አለማወቄ እያለ ማልቀሱንና በጸጸት ጅራፍ ራሱን መግረፉን ቀጠለ። አሁን በእርግጥ ጊዜው ረፍዷል። ሆኖም አንድ ነገር ማድረግ ይችል ነበር። እሱንም አደረገው። ኸሊፋው ሰይድ አቡበከር ጋር ቀርቦ በብቸኝነት የሚገዙት አምላክ አላህ እንደሆነና ያ ትልቁ ቸር ለጋሱ አልባሻ ጉራሹ አመለ ሸጋው ለሁሉ አዛኙ ሰው የእርሱ መልእክተኛ መሆኑን መሰከረ። አሽሀዱ አን ላ ኢላሃ ኢለላህ
ወአሽሀዱ አነ ሙሐመደን ረሱሉላህ። ስሙ የተጠራበት ሁሉ ማማሩ፣ ሸሃዳው፣ ሶላቱ፣ አዛኑ፣ መውት፣ ሀያቱ ያለ ስሙ አይሞላም። በለያዘው ደጋግሞ ሙሐመድ በለው። اللهم صل وسلم وبارك على سيدنا محمد وعلى آله وصحبه وسلم.